ዝናብ ጥሎ ጥሎ ሲያባራ ያካፋል፣ ፍቅር የያዘው ሰው ሲሄድ ያንቀላፋል። ሰላም ሰላም፣ እንዴት ናቸው ቤተሰቦቼ? ላይክ አርጉኝ፣ ሰብስክራይብ አርጉቶቼ። እጅግ አመሰግናለሁ ለምታረጉ ለምታበረታቱኝ አመሰግናለሁ። እንግዲህ ሄርሜላ ብቅ ብላለች መታለች። ማታም እንግዲህ እነ ሩታም እነሱም እነ ዳኒም ማታ በሄርሚ ቤት ይመጣሉ። ቀጣይ ደግሞ የሩታ ነው የሚሆነው ማለት ነው። የሩታ አካውንቷ አይሰራም እየተባለ ነው እህቶቼ። እሷንም ቢሆን ሁላችሁም እንትን በለዋት ማለት ነው። ኮብሊንክ አርጉላት ቤቷን። የምሬን እምላችሁ የሄርሜላንን ቤቷን ኮብሊንክ አርጉላት ጋይስ። እነዚህ ልጆች እየሰሩ ያሉት ሁላቸውም እንዲለወጡ እንዲያገኙ ነው። ከኛ የበለጠ ኑሮ እየኖሩ ነው እነሱ። እኛ እዚህ እንበላላለን እንቦጫጨቃለን ማለት ነው። እና አትቦጫጨቁ። ሁላችሁም ተስማምታችሁ ተዉ ስሩ ነው የምላችሁ። እኔ ማሮች እኔ ማሮች ማለት ነው። በጣም ከባድ እኮ ነው አንዳንድ ጊዜ ማለት ነው። ግን እጭ ጤፍ ሳላወርቃተ መንገድ አንሻት አንሻት አለኝ ወይ ነገር መውደዳ ላይ ሀገሬ ሰው እና ምን ሀሳብ እንሰጣለን አሁን? እኔ ባል ነው እንግዲህ እያለኝ ነው ሄርሚ። እኔ እንጃ ሌላ ባል እንዳለሽም አላውቅም፣ ሌላ ህይወት እንዳለሽም አላውቅም። ሩታ በዚህ እኔ ባል ነው ትላለች፣ ፍቅር በዚህ እኔ ባል ነው ትላለች። አላውቅም። እሱ ደግሞ ሌላ ህይወት የለኝም እነሱ የመጡት ለስራ ነው ሁለታቸው እንጂ እኔ ከፍቅር ህይወት ወጥቼ አላውቅም እያለ ነው። እሱ ማስመሰል ያውቅበታል። ግን በዋናነት ትዳሩ ማን ጋ ነው? ሩታ ጋ ነው። እሱ አንድም ቀን ተጣልቶ አያውቅም። ሀቂቀትን እመኑኝ አልኳችሁ። ጎጃሜ ምን አለ ትላላችሁ? የመጨረሻ ጊዜ ግን የምትናደዱበትን ነገር ወደንሶችና ፋሚሊዎች አታድርጉ። ይህ ትውልድ እንደሆነ በጣም የተረገመ ትውልድና ክፉ ትውልድ ነው። እኔ ማስመሰል አልችልም፣ ላስመስልም አልችልም። ካሁን በኋላ አላህ ይቅር በለኝ እስከዛሬውንም ማለት ነው። ግን እውነታው ከማን ጋር ነው ያለው? ከሩታ ጋር ነው። ዱባይ ላይ ሄዶ ሰርግ አስርጎ ተመልሶ ገብቶ ልጁን እያቀፈ ሲመጣ ዛሬ እንደዚህ ሆንኩ ዛሬ እንደዚህ ሁሉ ሲያደርግ የነበረው አብርሽ የውሸት ነው። ቀለበት አድርጌ ብሎ ምናምን ትክክለኛ ህይወት ቢሆን እንዴት ነው እናንተ? አንድ ቀን ፎቶ ተነስቶ ያውቃል እንዴ ከሩታ ቤት? ሩታም ደግሞ ሌላ ቤት ተከራይታ ትኖር ነበረ። ያው የድሮ ቤታቸው የያዙ ቤታቸው ነው ማለት ነው። ከዚህ እንኳን መውሰድ አለባቸው። ገባችሁ? ቤቱ ያንኑ የድሮው ነው። አብርሽም ያዘው ነው። ሁለተኛ ሚስት በክርስትና ከተፈቀደ አላውቅም፣ አይፈቀድም ሲሉ ነው የምሰማው። እንግዲህ ያንን አድርጋችሁ ከሆነ አላውቅም እንጂ ይሄ ዩቱብና ዩቱብ ስራ እየሰሩ ነው እንጂ ሚስቱ አይደለችም እኮ ሄርሜላ ሚስቱ አይደለችም። ውሸት ነው እኮ ፌክ እኮ ነው። እነሱ እየሰራብን ያለው አብርሽ ፌክ ነው። እኔ እውነቱን ልነግራችኋለሁ፣ ፌክ ነው የሰራብን። ኬክ ድረስ አምጥቶ ቡሌ የለም እያለ አውቆ በካሜራ ደግኖ ካሜራማን አድርጎ እነሱ ከጀርባ እያመጣ እኛ ላይ ውሃ የደፋብን አውቆ ነው። ይህን ስላችሁ የሚመራችሁ ሰዎች አለ። ምን ያደርግለታል? እንደዚህ አይነት ትዳር ምን ይሰራለታል? ያችንም እየቀረመ እያመጣ ሩታም ሴት ልጅ ናት። ከማን ያንሳል? ማን ከማን ያንሳል? እሷም ሴት ልጅ እኮ ናት እንዴ። እኔ በራሴ ላይ ሲደረግብኝ የማልወደውን ነገር ለምን ታካሄዳላችሁ እህቶቼ? እውነቴን ነው የምነግራችሁ። አታካሄዱ። ልናካሄድም አንችልም። ካሁን በኋላ ልንገድፍም አንችልም። እሷም ሴት ልጅ ናትኝ። ብዙ መስዋዕትነት ከፍላ ነው እዚህ የደረሰችው። ሄርሜላም መታ አመት ሙሉ አስረግጧታል። አሁን ብዙ ልጆች ፈምሳለች። ብዙ ልጆችን ከጎኗ አድርጋለች። እህቶቿን አፍርታለች። እህቶቿን ይዛ ወደፊት፣ እነሱም ደግሞ እሷን ይዘው ወደፊት ነውስ የሚሻለው ወይንስ ደግሞ ጭቅጭቅ ወደንስ ከወደንስ ማባላት ነው? ንቁ እንዴ! ምን ብለን ነው የምንበላለው? ለምን ብለን ነው የምንበላለው? ለምንድን ነው መስዋዕትነት የምንከፍለው? ሞኝነታችን። እስከዛሬ መስዋዕትነት መክፈላችን ሞኝነታችን ነው። ስለዚህ ይህን ሁሉ ያደረገው አብርሽ ፌክ ነው፣ ውሸት ነው። በቃ ውሸቱን ነው እንደዚህ ያደረገው። እስከዛሬ ድረስ ለህዝብ ይምሰል ለሰው ይምሰል። ትክክለኛ ትዳር ቢሆን ምንድን ነው የሚያመስለው ነበር? በዚህ ልክ የሚያመስል ነበር እንዴ? አንድ ቀን እኮ ከህይወት እኮ አንድ ቀን እኮ ከህይወት እኮ ወጥቶ አያውቅም እኮ እሱ። ጅል ይመስላችኋል እንዴ ስታዩት? አሸብር ጅል ይመስላችኋል? እንጀራው ይሄ ስለሆነ ነው። እንጀራውን የሚበላው በዚህ ስለሆነ ነው። ሞኛቱ ነው። ቀሰመን ብላ ነው ማለት። የመጨረሻ ደግሞ አሸናፊ ሆነው እኔ ነኝ። እመኑኝ አልኳችሁ፣ እመኑ።
አትከራከሩ። በቃ ፍቅርንም አትዘቅዝቁ፣ ልጇንም አትዘቅዝቁ። ታው እሷ መተኬ ለመግባት ብላ ነው፣ ሌላ ነገር እንዳይመስላችሁ። መተኬ ለመግባት ብላ ነው። ሌላ እሷ ምን ብላ ከሰው ባል ላይ ትመጣለች? እሷ ጅናት እንዴ ከሰው ባል ላይ መታ ፊት የምትለው ጭቆረቆ እንደ የሆነች